እንደተለመደው ቤተሰብ ቻናሉን ለማገዝ ላይክ አድርጋችሁን ቪዲዮ ጀምሩልኝ። ይህን ሰው ያለውን ሁሉ ነጥቀው ባዶ አደረጉት። ቤት አልባና ብቸኛ ከመሆኑ የተነሳ ህይወቱን ለማጥፋት አስቦ ነበር። ነገር ግን ሙሰኛ ፖሊሶች፣ ማፊያዎችና ተራያዶች በእሱ ጥበቃ ስር ያለችን አንዲት ልጅ ኢላማ ሲያደርጉ ትቶት ወደ ነበረው የድሮ ህይወቱ ይመለሳል። ከአንድ ዓመት በፊት ሜይን እናገኛታለን። ሜይ በቁጥር ስሌት ምጡቅ ቻይናዊት ሕፃን ስትሆን ሁል ጊዜም የኢሳብ መምህሯን እንደሞኝ ታስመስለዋለች። ድርጊቷ እየበዛ ሲሄድ ዳይሬክተሩ እሷን ወደ ሌላ ትምህርት ቤት ለማዛወር ይወሰናል። ሰበቡም ለእኩዮቿ በጣም ብልህ ናት የሚል ነበር። ነገር ግን ሜይ ሃን ጃሆ የሚባለው የማፊያ ቡድን መሪ ስር በሚሰሩ ወንበዴዎች ትታገትና ቀኗ የባሰ ይከፋል። ሃን ስለ ሜይ የሰማው ከእቱ ልጅ የሚ የክፍል ጓደኛና ከኢሳብ መምህሯ ነበር። ችሎታዋን ለመካድ ብትሞክርም ሃን በቁጣ በአቅራቢያው ያለን የመቁጠሪያ መሳሪያ በመበታተን ካላስተካከለችው እናቷን እንደሚጎዳ ይዝትባታል። የፈራችው ሜይ ምርጫ ስላልነበራት ትዕዛዙን ትፈጽማለች። ሃን በእሷ ችሎታ በመገረም እናቷን እንደሚንከባከብላት ቃል ይገባል። ሜይ ከአዲሱ አባቷ የአን ረዳት ከሆነ ኳን ጋር ወደ አሜሪካ በመሄድ ለንግድ ስራዎቹ የሂሳብ ስራ እንድትሰራ ይወስዳታል። በሌላ በኩል ሉክ የመጨረሻውን የቦክስ ውድድር በአንድ ምት በማሸነፍ ተጋጣሚው ራሱን እንዲስት ያደርገዋል። ይህ ግን የታቀደ አልነበረም፣ ምክንያቱም ሉክ ውድድሩን እንዲሸነፍ ታዞ ነበር። ስለ ተጋጣሚው ስራ አስኪያጁን ሲጠይቀው ተጋጣሚው የዩቲዩብ ስራውን ወደ ቦክሰኝነት የቀየረ ሰው እንደነበር ይነግረዋል። ግን ዋናው ችግር ይህ አልነበረም። ሉክ እንዲሸነፍ የተፈለገው የሩሲያ ማፊያ ጨምሮ ብዙ ሰዎች ከፍተኛ ገንዘብ መድበው ነበር። ስራ አስኪያጁ ሉክን ለሩሲያ ማፊያዎች ካላስረከበው እንደሚገድሉት ያውቃል። ሉክ ግን ይህን ሲሰማ ወንዶቹን ያጠቃል። ነፍሰ ጡር ሚስቱን ለማግኘት በፍጥነት ወደ ቤቱ ቢሮጥም ስልኳ አይነሳም። ወደ ውስጥ ሲገባ ግን የከፋው ፍርሃቱ እውን ሆኖ ያገኘዋል። ሚስቱ ተገድላ ወድቃለች። የሩሲያ ማፊያ መሪ ልጅ ቫሲሊና ወንበዴዎቹ እዚያው ቤት ውስጥ ነበሩ። ቫሲሊ ሉክን ቦክሰኛ ስለሆነ እንዲገጥመው ይሰለቅበታል። ሉክ ግን ዝም አለ። ሉክ እንዲገሉት ቢጠብቅም ቫሲሊ ግን ይህማ በጣም ቀላል ቅጣት ነው ይለዋል። ምክንያቱም ሉክ በአባቱ ላይ ትልቅ የገንዘብ ኪሳራ አድርሷል። ከእሱ ጋር ቅርበት ያለውን ሁሉ ለማጥፋት የሉክን የህይወት ታሪክ ሲፈትሹ ግን እሱ በከተማው የጽዳት ሥራ ይሰራ እንደነበርና ምንም የተመዘገበ ቤተሰብ እንደሌለው ያያሉ። ከሚስቱ ውጪ የሚወስዱበት ስለሌለ ሉክም በህይወት ትተው ከእሱ ጋር የተነጋገረው ሰው ሁሉ ለመግደል ወሰደ። እዚያ ቤት ውስጥ ከቆየ የቤቱን አከራይ እንደሚገድሏት ስለዛቱ ሉክ ቤት አልባ ለመሆን ይገደዳል። በዚህ መሃል አሜሪካ ውስጥ ኳን ሙሰኛ ከሆነው የኒውዮርክ ፖሊስ አዛዥ ቮልቭ ጋር በመገናኘት ለሜይ የውሸት መታወቂያዎችን ይቀበላል። ስራው ውድ ስለነበረ ቮልቭ ትራያዶች ከሚቆጣጠሩት አካባቢዎች የሚሰጠውን ድርሻ እንዲጨምርለት ይጠይቃል። ኳን ግን ጥያቄውን ውድቅ አድርጓል። ፖሊሶችን በመንገድ ላይ አለመግደላችን ራሱ ሊያስመሰግነን ይገባል በማለት በትንሽ ጭማሪ ብቻ አባረረው። ከአንድ ዓመት በኋላ ሜይ በኒውዮርክ ያሉትን ሳምንታዊ ትርፉን ስታሰላ አንዱ ካዚኖ ኪሳራ ላይ መሆኑን ኳን ይገነዘባል። ኳን የካዚኖን ባለቤት በጭካኔ ሲያስደበድበውና በመጨረሻም በሽጉጥ ሲገድለው ሜይ በግዳጅ እንድታይ ትደረጋለች። በኋላ ላይ ሜይ ሊገድሉት ካሰቡ ለምን እንዲያሰቃዩታል ስትል ጠየቀች። ኳን ግን ቢዝነስ አይገባሽም በሚል ዝም አሰኛት። ሉክ አሁን ሙሉ በሙሉ ጎዳና ተዳዳሪ ሆኗል። አንድ ምሽት ቤት አልባዎች መጠለያ ውስጥ ሲያድር እግሩ የቆሰለ ወጣት ያጋጥመዋል። በደግነት ጫማውን ለወጣቱ ሰጠው። ነገር ግን ይሄ ትልቅ ስህተት ነበር። ጠዋት ሲነቃ ወጣቱ አልጋው ላይ ሞቶ ተገኘ። ምንም እንኳን ገዳይ ባይታይም ሉክ ተከሶ ከመጠለያው ተባረረ። በዚያው ምሽት ሜይ እናቷ መሞቷን አወቀች። ኳን እሷን ታዛዥ ለማድረግ ሲል ደብቆባት ነበር። ሃን ኒውዮርክ እንደደረሰ ሜይ ረጅም የቁጥር ዝርዝር በቃሏ እንድትይዝ ያዛታል። ሜይ በአንድ እይታ ብቻ ቁጥሮቹን ታስታውሳለች። ሃን በመገረም ወረቀቱን አቃጠለው። ሁለተኛው ስራዋ የተቀሩትን ቁጥሮች የሚሰጣትን ሰው መገናኘት ነበር። ነገር ግን በመንገድ ላይ የሩሲያ ማፊያዎች ጥቃት በመሰንዘር ሜይን እንደገና አገቷት። ሉክ በመንገድ ላይ ሲሄድ አንድ ሽማግሌ ይገጨዋል። ቆይቶ ግን ቦርሳው እንደተሰረቀ ተረዳ። በራሱ መጥፎ ዕድል ይስቃል። ይህ የፖሊስ መርማሪ ሜርስን ትኩረት ይስባል።
መጀመሪያ ሉክን ከሱቅ ቢያባረረው ቆይቶ ግን ሉክን ያውቀዋል። ሁለቱም በአንድ ወቅት በሙሰኛ ልዩ የፖሊስ ክፍል ውስጥ አብረው ይሰሩ ነበር። ሉክ ግን ሚስጥራቸውን አውጥቶባቸው ነበር። ሉክን ከሌሎች የቡድኑ አባላት ጋር ድልድይ ስር እንዲገናኝ ያደርጋል። እዚያም ይደበድቡታል። ስለሚስቱ ሞትም አሾፉበት። ሉክን እንዲገሉ ሰበብ እንዲሆናቸው ሽጉጣቸውን እንዲነካ ገፋፉት። ሉክ ግን ገና ለመሞት ዝግጁ ስላልነበረ በጀርባ ተኩሱብኝ እያለ ጥሏቸው ሄዳል። ሜይ የቫሲሊ አባት ወደ ሆነው ኤሚል ዘንድ ትወሰዳለች። የአንን ቁጥሮች እንድትነግረው ቢጠይቃትም እምቢ አለች። ሜይ ስለ እናቷ የነገረቻት ሴት እዚያው ነበረች። ሴትዮዋ ቁጥሮቹን ከሰጠች እንደሚረዷት ብትነግራትም ካገኙ በኋላ እንደሚገድሏት ታውቃለች። ሜይ ለመናገር ፈቃደኛ ባለመሆኗ ቫሲሊ ሴትዮዋን ይገድላታል። በድንገት በሩ ይንኳኳል። ፖሊሶች ነበሩ። ሜይ ይህንን ግርግር ተጠቅማ ታመልጣለች። ከውጭ ያሉት ፖሊሶች በቮልቭ ትዕዛዝ የሚሰሩና ለአን የሚያደሉ ሰዎች ናቸው። ቮልቭ ሜይ በሕይወት እንድትገኝ ይፈልጋል። ይህንንም ተጠቅሞ ድርሻውን ለመጨመር ይደራደራል። ኤሚል ለቮልቭ ስልክ በመደወል ትራያዶች ከሚሰጡት 15% የበለጠ እንደሚሰጠው ይነግረዋል። ቮልቭ ስግብግብ ስለሆነ ሜይን ለራሱ ለመያዝ ወሰነ። ኤሚል ሜይ ማምለጧን ሲያውቅና ሰዎችን ሲልክ እሷ ቀድማ ወደ መንገድ ወጥታ ነበር። ቮልቭና ኤሚል ለጊዜው እርቅ ለማውረድ ይስማማሉ። ምክንያቱም ትራያዶች ቀድሞ ካገኟት ሁሉም እንደሚሸነፉ ስለሚያውቁ ነው። ቮልቭ ሜይን ለመፈለግ ፖሊሶችን ሲያሰማራ የኤሚል ሰዎችም ወደ መንገድ ይወጣሉ። ትራያዶቹ ወደ ኋላ አልቀሩ። ሃን ደግሞ ሜይን ካላመጣ ራስን እቆርጣለሁ በማለት ኳንን አስፈራራው። በዚህ መሃል ተስፋ የቆረጠው ሉክ ባቡር ጣቢያውት ከአዲዱ አጠገብ ቆሞ ራሱን ለማጥፋት እያሰበ ሳለ አንድ ነገር ትኩረቱን ይስባል። አንዲት ትንሽ ቻይናዊት ልጅና እሷን የሚፈልጉ የሩሲያ ወንበዴዎችን አየ። እነዚህ ወንበዴዎች ቤቱ ገብተው ሚስቱን የገደሉበት እነዚያው ነበሩ። ሜይ በፍጥነት ባቡር ውስጥ ትገባለች። ወንበዴዎቹም ይከተሏታል። ሉክ ምንም ሳያቅማማ ወደሚፈጥነው ባቡር ዘሎ በመግባት ጣሪያው ላይ ይወጣል። ከዚያም ወደ ውስጥ ይገባል። ወንበዴዎቹ ሜይን ሊይዟት ሲሉ ሉክ በድንገት ተከስቶ ባለው ችሎታ ሁሉንም በጭካኔ ይደበድባቸዋል። የመጨረሻው ወንበዴ ይህ ሰው ቆሻሻ ሰብሳቢ መሆኑን ማመን አቃተው። ሉክ ግን እኔ ቆሻሻ አልሰበስብም አስወግዳለሁ እንጂ በማለት ይመልስለታል። ሜይን ሊያያት ቢሞክርም ስለፈራችው ከባቡሩ ወርዳ ትሸሻለች። እሷን ተከትሎ ወደ መንገድ ሲወጣ ሁለት የቮልቭ ሙሰኛ መርማሪዎች ይይዟታል። ሉክ በፍጥነት መርማሪዎቹን አሸንፎ መኪናቸውን በመንጠቅ ከሜይ ጋር ይሸሻል። በዚህ መሃል ሩሲያዎቹ ይደርሱባቸዋል። ወንበዴዎቹ በጭነት መኪና እየተከተሉ ይተኩሱባቸዋል። ሉክ ባልተፈቀደ አቅጣጫ መኪናውን እየነዳ ወንበዴዎቹ እንዲከተሉት ያደርጋል። ብዙም ሳይቆይ አሳዳጆቹ በአውቶቡስ ተገጭተው ይወድቃሉ። ሌላ መኪና ሲከተላቸው ሉክ ለሜይ በሕይወት መኖር ከፈለግሽ እምልሽን አድርጊ ይላታል። ወደ አንዲት ጠባብ መንገድ ገብተው ወንበዴዎቹን አድፍጦ በመጠበቅ ይገድላቸዋል። ሜይ እንደ ሕፃን እንክብካቤ አትፈልግም። ሉክም ከአካባቢው ሲያመልጡ እንድትከተለው ይነግራታል። ቮልቭ ልጅቷን የወሰዳት ሉክ ራይት መሆኑን ሲረዳ ሊበሳጭ ቢሞክርም ከንቲባው በአስቸኳይ ስለፈለገው ጊዜ አልነበረው። ሉክ ከአንዱ መርማሪ በሰረቀው ክሬዲት ካርድ ልብስ ይገዛል። ለራሱና ለሜይም የሆቴል ክፍል ይዛል። ነገር ግን ኳንና ትራያዶች በስልክ ጠለፋ ሆቴል ድረስ ይከተሏቸዋል። ሜይ ሉክ ለምን እንዳዳናት ስትጠይቀው እሱ ግን አንቺ የኔን አዳንሽን ይላታል። ስለ አሳዳጊ አባቷ ኳን ስትነግረው ሉክ ግን ኳን የአባትነት ጸባይ እንደሌለው ያውቃል። ሜይ ሁሉንም ነገር ትነግረዋለች። እንዴት ወደ አሜሪካ እንደመጣች በቃሏ የያዘቻቸውን ቁጥሮችና የሩሲያዎቹን ጥቃት። ወደ አን መመለስ አትፈልግም፣ ምክንያቱም ስራዋን ስትጨርስ እንደሚገድሏት ታውቃለች። ሉክ በቁጥሮቹ ላይ ፍላጎት አደረበት። ሜይ ከሰጠችው መግለጫ በመነሳት ቁጥሮቹ የካዝና መክፈቻ መሆናቸውን ተገነዘበ። በዚያው ቅጽበት ኳንና ወንበዴዎቹ ሆቴል ይደርሳሉ። ሰራተኛዋ መረጃ ለመስጠት አሻፍረኝ ስትል ኳን ሽጉጥ ይደቅንባታል። የሆቴሉ ጥበቃዎች ከወንበዴዎቹ ጋር መተኳኮስ ሲጀምሩ ሉክ አደጋ መኖሩን ይረዳል። ሉክ ቁጥሮቹን በፍጥነት ሜይ እንድትጽፍለት አደረገ። ክፍሉን ለቀው ቢወጡም ኮሪደር ላይ ወንበዴዎች ስለነበሩ በደረጃ ለመውረድ ይገደዳሉ። ከውጪ ማፊያዎቹ ከፖሊሶች ጋር መተኳኮስ ጀመሩ። ሰዎች ታግተው ወደ ተያዙበት የምግብ አዳራሽ በመግባት ጥቃት ይሰነዝራሉ። ወንበዴዎቹ የሉክን ብቃት መቋቋም ባይችሉ በግርግሩ መሃል ሜይ ትታገታለች።
ሉክ ደግሞ ከተኩስ ለማምለጥ በመስኮት በኩል ወደ ውጭ ይዘላል። ሉክ ቢተርፍም ፖሊሶች ስለሚያሳድዱት ሜይን ለማዳን መመለስ አይችልም። በሆቴሉ ውስጥ ኳን የታገቱትን ሰዎች ወደ ዋናው በር እንዲሮጡ በማድረግ በግርግሩ ውስጥ ከሜይ ጋር ያመልጣል። ሉክ ፖሊሶችን አታሉ በማምለጥ ታክሲ ውስጥ ይገባል። ሜይን ማጣቱ ቢረብሸው በፍጥነት አዲስ እቅድ አወጣ። ሉክ ከአንዱ ማፊያ በወሰደው ስልክ ለቫሲሊ ይደውላል። በሩሲያኛ ቋንቋ ቁጥሮችን የያዘ ወረቀት በእጁ እንዳለና መገናኘት እንደሚፈልግ ይነግረዋል። ቫሲሊ ወጥመድ መሆኑ ቢጠረጠርም አባቱን ለማስደሰት ሲል በአንድ ምግብ ቤት ውስጥ እንዲገናኙ ተስማማ። ከንቲባ ትሬሜሎ ቮልቭን አግኝቶ ስለ ሉክ ያነጋግረዋል። ቮልቭ ሉክን እንደ ተራ ፖሊስ ቢያየውም ከንቲባው ግን የሉክን ሚስጥር ያውቃል። ከሴፕቴምበር 11 ጥቃት በኋላ ወንጀልን ለመዋጋት ከሲአይኤ ሉክን በልዩ ሁኔታ አስመጥቶት ነበር። ሉክ ብቻውን ሰራዊት ነው፣ ነገር ግን ሙሰኛ ፖሊሶችን ለሕግ አሳልፎ በመስጠቱ ጠላት ሆነ። ሉክን ለመያዝ መላው ከተማ መዘጋጀት እንዳለበት ከንቲባው ያዛል። በዚህ መሃል ኳን ሜይን ወደ ሃን ይመልሳታል። ሃን ቁጥሩን ለሉክ ሰጥታ እንደሆነ ቢጠይቃትም አልነገርኩትም አለች። ሃን ግን አያምናትም። እናቷ እንድትገደል ትዕዛዝ ይሰጣል። ሁለተኛውን የቁጥር ክፍል የያዘው ሰው የከንቲባው ረዳትና የቀድሞ የሲአይኤ ነፍሰ ገዳይ አሌክስ ሮዘን መሆኑ ይታወቃል። ሉክ ወደ ምግብ ቤቱ ከመግባቱ በፊት አንዲት ሴት በመቅጠር እንደ ሽፋን ይጠቀምባታል። ሉክ ምግብ ቤቱ ውስጥ በጣም በተረጋጋ ሁኔታ አንዱ ማፊያ አጠገብ ቆሞ በሹካ አንገቱ ላይ ወጓል። ከዚያም የቫሲሊን ሰዎች በፍጥነት ይረፈርፋቸዋል። ቫሲሊን ጎትቶ መኪና ውስጥ በመክተት ይዞት ሄደ። ኤሚል ልጁ መታገቱን ሲሰማ ቢሞትም ግድ የለኝም አለ። ሉክ ግን ሊገድለው ሳይሆን ስለ ኤሚል የንግድ ሚስጥሮች እንዲናገር በማድረግ ለትራያዶች አሳልፎ እንደሚሰጠው ይዝታል። በዚህ ጊዜ ኤሚል ይሸነፋል። በካዝና ውስጥ 30 ሚሊዮን ዶላር እንዳለ ሉክ ይረዳል። ሁለተኛው የቁጥር ስብስብ ደግሞ ሌላ 30 ሚሊዮን ዶላር የያዘ ካዝና መክፈቻ ነው። ኤሚል ካዝናው ያለበትን ቦታ ለሉክ ይነግረዋል። ሚስትህን በገደልን ቀን ልትገድለን ትችል ነበር ሲለው፣ ሉክ ግን ከማውራት ይልቅ ብትጸልይ ይሻላል በማለት አፌዘበት። ኳን ከአሌክስ ጋር ድልድይ ስር ለመገናኘት ሲሄድ ሉክ ደግሞ የቀድሞ ሙሰኛ ባልደረቦቹንና ቮልቭን ይገናኛቸዋል። እነሱም ሉክን በማየታቸው ምንም ደስተኛም አልነበሩም። ወደ ዋናው ስራ ከመግባታቸው በፊት ሉክ የጠየቀው ነገር ቀረበለት። ይህም ሳንድዊች ነበር። ሉክ ሳንድዊች ሲበላ መርማሪዎቹ ቆሞ እንዲያዩት አደረገ። ከዚያም ሲጋራ ለማቀጣጠል ክብሪት ጠየቀና ያለምንም ማስጠንቀቂያ ቁጥሮቹን የያዘው ወረቀት አቃጠለው። አሁን ካዝናው ጋር እስኪደርሱ ድረስ እሱን በህይወት ለማቆየት ተገደዱ። ሉክ በቻይና ታውን እምብርት ውስጥ 30 ሚሊዮን ዶላር አለ ማለቱን ተጠራጥረው ምንጭን ንገረን ቢሉትም ሉክ የታሰረውን ቫሲሊን አሳያቸው። በዚያው ምሽት ከንቲባ ትሬሜሎ ያለበት ትልቅ የገንዘብ ዝውውር ሊካሄድ ነው። መርማሪዎቹ ከባድ መሳሪያ ታጥቀው ሰዎች ወደ ሞሉበት አንድ የምሽት ክለብ ውስጥ ሰብረው ገቡ። ቮልቭ ወደ ሰማይ ሲተኩስ በፖሊሶችና በትራያድ ወንበዶች መካከል ከባድ የተኩስ ልውውጥ ይጀምራል። ውጊያው ወደ ምድር ቤት ካዚኖ የቀጠለ ሲሆን ሉክና መርማሪዎቹ ተገትረው እንዲዋጉ አስገደዳቸው። ወንበዶቹን አንድ ባንድ እየጣሉ ሲሄዱ አንዱ መርማሪ ግን ግንባሩ ላይ ተመቶ ሕይወቱ አለፈ። ትራያዶቹ የካዝናውን በር ዘጉት። ሉክ በጣም ፈጣን ስለነበር በቅርብ ርቀት የሚገጥሙትን ሁሉ አሸነፋቸው። አንዱ መርማሪ የካዝናውን መቆለፊያ ለመስበር ሲተኩስ ጣቶቹን አጣ። በዚህ መሃል ሌሎች እንዳያዩት አድርጎ መርማሪውን ገደለውና በአቅራቢያው በወደቀው ሰው ላይ አሳበበ። ሃን ካዚኖ በፖሊስ መጠቃቱን ሲሰማ ከንቲባውን ጠረጠረው። በመሆኑ ስራው እንደተጠናቀቀ ኳን አሌክስን እንዲገለው አዘዘ። ሉክና የቀሩ 3 ፖሊሶች ካዝናው ክፍል ደርሰው በሩን በፈንጂ ሰበሩ። ሉክ በቀላሉ ለመገደል አልፈለገም። በመሆኑ የራሱን ሽጉጥ አስቀምጦ እናንተ መሳሪያችሁን ካላወረዳችሁ ካዝናውን አልከፍትም በማለት አስጠነቀቃቸው። እነሱም መሳሪያቸውን ጣሉ። ሉክም ካዝናውን መክፈት ጀመረ። ነገር ግን የመጨረሻውን ቁጥር ሊሞላ ሲል ድንገት የቮልቭን 2 መርማሪዎች ገሎ ቮልቭን ትከሻው ላይ አቆሰለው። ከዚያም ቮልቭ ካዝናውን እንዲከፍት አስገደደው። ሉክና ቮልቭ ገንዘቡን ይዘው ሌሎች ፖሊሶች ሳይደርሱ አመለጡ። ሉክ ግን ቮልቭን አስሮ በመኪና ውስጥ አስቀመጠው። ከዚያም ለከንቲባው ደውሎ ገንዘቡ በእጁ እንደሆነና ከአሌክስ ጋር መነጋገር እንደሚፈልግ ነገረው። አሌክስ የቀድሞ የቡድን አጋሩን ድምጽ በመስማቱ ቢገረምም ገንዘቡ
በሉክ እጅ መሆኑ አላስደሰተውም። ካዝና ውስጥ የነበረው ዲስክ በትራያዶች በማፊያና በፖለቲከኞች መካከል ያለውን የገንዘብ ዝውውርና ግንኙነት የሚያሳይ መረጃን የያዘ ነበር። አሌክስ ሉክ ለምን ለልጅቷ እንደሚጨነቅ ባይገባውም ገንዘቡን ለማግኘት ሜይን ለሉክ አሳልፎ ለመስጠት ተስማማ። አሌክስ ኳን ዘንድ ሄዶ በድንገት እዚያ ያሉትን ሁሉ ገደላቸው። ሜይም አሌክስ የኳንን አንገት ሲሰብረው በአይኑ አየች። ሉክ ደግሞ ከንቲባው ቢሮ በመሄድ የዲስኩን ቅጂ እንዲሰጠው አስገደደው። ከንቲባው መጀመሪያ አሻፈረኝ ቢልም ሉክ ሊገድለው ስለዛተበት ዲስኩን ሰጠው። በማግስቱ ጠዋት ሉክ አሌክስና ሜይ ወዳሉበት ቦታ ሄደ። ሜይና ሉክ በመጨረሻ ፊት ለፊት ተገናኙ። አሌክስ ገንዘቡና ዲስኩ እያለ ለምን ለሜይ ሲል መጣ ቢለው ለሉክ ግን ሜይ ማለት አዲስ ህይወት የመጀመሪያ ተስፋው ነበር። አሌክስ ገንዘቡ የት እንዳለ እንዲነግረው ሉክን ቢጠይቀውም ሉክ ግን ደብድበህ አውጣው በማለት ተሳለቀበት። የሉክ ዓላማ ሜይን ከአደጋ ማራቅ ነበር። አሌክስ ለመዋጋት ጓጉቶ መሳሪያውን ጥሎ ሲዘጋጅ ሜይ ግን ሳይታሰብ አሌክስን እግሩ ላይ ተኮሰችበት። ከዚያም ሉክ ይጨርሰዋል። በመጨረሻም ሉክ ለቮልፍ $50,000 ትቶለት ቫሲሊን በሰላም ለአባቱ እንዲመልሰው አዘዘው። ቮልፍ ቫሲሊ ቤተሰብን ገድሎብህ ለምን ትተዋለህ ቢለውም ሉክ ግን ለሜይ ሲል አዲስና ንጹህ ህይወት መጀመር ፈለገ። ሉክ ማንም እንዳያሳድዳቸው እንደ ዋስትና የዲስኩን ቅጂዎች በከተማ ሁሉ በተለያዩ ቦታዎች አከፋፈለ። ሉክ ለሜይ ጥሩ ህይወት መስጠት ቢፈልግም ጥሩ አባት መሆን አልችልም ይላታል። ሜይ ግን የምትፈልገው ጓደኛ ብቻ ነበር። ሉክም ሁል ጊዜ ከጎኗ እንደሚሆን ቃል ገባላት። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።